ሳይሄድን አስተባባሪ የተገኘች ሴት አለች እንዴ? የለችም። በሀሳብም በግብርም መደንገጥ ለእመቤታችን ብቻ ነው። ሴቶች ድንግል ብቻ መሆን ይችላሉ። ድንግልና ሳላቸው እናትነት መደረግ ይቻላቸዋል? ይቻላል? አይቻልም። የትኛዋ ሴት ናት እናትነት ከድንግልና ጋር አስተባባሪ የተገኘች ከድንግል ማርያም በስተቀር? እንዴት እንደኔ ሴት ናት ትባላለች? አለ በታሪክ እርኩስ መንፈስ ቆርጦ ክፉ የሚያናገራቸው ነው። ከዚህ ላይ የተለየች ናት። ምን ይመስላታል? ማን ይስተካከላታል? እናትነት ከምን ጋር አስተባባሪ ተገኘች? ከድንግልና ጋር። ልጇን ታቀፋ ስናት እናት እንላታለን። ቅዱስ ገብርኤል እንደነገረን፣ ቅዱስ ወንጌል እንደመሰከረ፣ ነቢዩ ኢሳይያስም እንደተናገረላት እርሷ ግን ምንድን ናት? ድንግል ናት። እናትነት ከድንግልና ጋር አስተባብሮ መገኘት ለማን ይቻላል? ሁለቱን አንድ አድርጋ የተገኘች እመቤት ክብር ይግባል። ከሴቶች የተለየች ናት። ሩም ነው። ደግሞ ደናግል ሴቶች ሲመግቧቸው ሰውነታቸው እየተስማማው ይሆናል እንጂ ወተት ማስገኘት አይችልም። ወተት ማስገኘት የሚቻላቸው የወለዱ ሴቶች ብቻ ነው። ከድንግልና ጋር ወተት ማስገኘት የሚቻላቸው የለችም። ድንግል ማርያም እሷ ከድንግልና ጋር ምን አስገኘች? ወተት አስገኝታ ማንን አጠባች? ፈጣሪ ድንቅ ነው። ሰማይና ምድርን የፈጠረ የሚታየውንና የማይታየውን የፈጠረ ለሁሉ እንደሚገባ የሚያስፈልገውን የሚመግበው መገበች። የፈጠራትን ወልዳ መግባ ያሳደገች ከእመቤታችን በቀር ትገኛለች? ከድንግል ማርያም በስተቀር ማን አለች? አለች? ማን ይመስላታል? ምን ይተካከላታል? ጣዕሟ በአንደበታችን ፍቅሯ በልቦናችን ይበሉ። ስለዚህ እሷን ለማመስገን መንፈስ ቅዱስ ሊያድርብን ይገባል። የመንፈስ ቅዱስ ማደሪያ የሆነ ሰውነት ያስፈልጋል። እነ አባ ሕርያቆስ፣ እነ ቅዱስ ኤፍሬም፣ እነ ቅዱስ ያሬድ፣ እነ አባ ጊዮርጊስ ሰውነታቸው የመንፈስ ቅዱስ ማደሪያ ስለሆነ እመቤታችንን ለማመስገን የምትመሰገንበትን ነገር ገልጾላቸዋል። ባለጧት ሰውየው ጠበቅ እግባችንን ከቃሉ ጋርና በስራት የለም የሚተካከላት የለም። እናትነት ከድንግልና ጋር አስተባብራ በመገኘቷ በጥንት የተጀመረላት የቸርነት ሥራ ከፍጻሜ በደረሰላት ለማጠየቅ በድንግልና ወተት አስገኝታ ፈጣሪ ፍጡራን ትንኝን እንኳ በምድር የማይገለግለውን አምላክ እያጠባች ታሳድገዋለች። በድመናም ቢሆን እመቤታችን ከሌሎች ቅዱሳን የተለየች ናት። ቅዱሳን ጻድቃን ጌታቸውን ሲለምኑት ፈጣሪያችን ጌታችን አምላካችን እንዲህ አድርግልን ብለው ይለምኑታል።